ለማፍረስ ከሚፈልጉ ከውጭ ኃይሎች ጋር ወግነው ሀገራችንን ለማፍረስ ዛሬ ሁሉንም አይነት ዝግጅት ፈጽመዋል። ወታደር አሰልጥነናል ብሏል። ማን ነው የሚባለው ሰውዬ? ወታደር ኤርትራ ውስጥ የሰለጠነ ወታደር ሊገባ ነው። እና ያም ያረጋው ምንድነው? እናንተ ፖለቲካውን አልተረዳችሁም ጎበዝ አማራንን የምትሉ ሰዎች። የኢትዮጵያ ፖለቲካ እንደ ድሮ አይደለም። አንተ ይሄን ኃይል አሸንፈህ ምናምን ቤተ መንግስት ገብተህ ስርዓቱን የምትቀይረው አይደለም። ተረዱኝ፣ እኔ ጎበዝ ተረዱኝ። ይሄ ነገር አሁን እዚህ እንደነገርኳችሁ ሁሉም የጸጥታ የኦሮሞ ለምሳሌ የጸጥታ ድርጅት አለው፣ ፖሊስ አለው፣ ልዩ ኃይል አለው፣ ምን አለው፣ ሁሉም ነገር አለው እዛ። አይ እናንተ እንደዚህ ያረጋጋችሁ ያበዛችሁ ከሄዳችሁ አሁን እናንተ በጀመራችሁበት ከቀጠላችሁ እንግዲህ የሚሆነው እናያለን ማለት ነው። ነግሬያችኋለሁ ብዙ ጊዜ የምነግራችሁ ምንድነው? ተስማምተን አብረን እንኖር ነው። ተስማምተን ተከባብረን እንኖር ነው። ለምሳሌ ዛሬ የሰማሁት የአሜሪካን ኤምባሲ ቁብ የሚባለውን የኦሮሞኛን ቋንቋ ስለተጠቀመ ተቃውሟቸዋል። ሲቪክ ማህበራት ተቃወሙ የሚባል ነገር ሰምቻለሁ። ይሄስ መሆን ያለበት ነው? ይሄስ አብረን እንድንኖር ያደርገናል ወይ? ይሄ ትልቅ ህዝብ ነው። ይሄ ኦሮሞ የሚባለው ትልቅ ህዝብ ነው። ቋንቋው ሊከበር በፌደራል ደረጃ ምንድነው ልክ እንደ አማርኛ ቋንቋው ሊከበርለት ይገባል። ለዚህ እውቅና መስጠት መቻል አለብን። የኢትዮጵያ ቋንቋ ነው። ያ ቋንቋ እኮ አማርኛና ይሄ ኦሮሞኛ ሌላውም የኢትዮጵያ ቋንቋ ነው። የራሳችን ቋንቋ ነው። የራሳችን ነው። ለምን አንልም? እኛ ለምንድነው ተቃውሞ ምን አመጣው? አሜሪካን ልታዙት ደግሞ አሜሪካ እኮ ይሄ ምንድነው ዳይቨርሲቲ ያለበት እንትን እኮ ነው። ለአማርኛ እውቅና የሰጠ እኮ ነው። አማርኛ እኮ የውጭ ሀገር ቋንቋ የስደት ቋንቋ አሜሪካ ውስጥ እኮ እውቅና አለው አይደለም እንዴ? በገዛ ሀገሩ የኦሮሞኛ ቋንቋ የአሜሪካ ኤምባሲ እንደውም ነፃ መንግስት ማለት ነው የሀገሩን ህግና ፖሊሲ ተጠቅሞ ለምንድነው በዛች ሀገር በአሜሪካ ጉዳይ በአሜሪካ ህግ በአሜሪካ ፖሊሲ ሁሉ እኮ ነው ጣልቃ። ይሄ እስከዚህ አለማወቅ ናችሁ። አታውቁም እናንተ እስከዚህ። ይሄንን ፊንፊኔ ብሎ ማለት ይችላል ፊንፊኔ ነው አለ። ምንድነው የሚያመጣው ትርጉም? ፊንፊኔ የኛ ቋንቋ ነው። አዲስ አበባ የኛ ቋንቋ ነው። ሁለቱም የኛ ቋንቋ። ለምን በዛ መልኩ ተወስዱም እናንተ? ለምንድነው ሁሉ ነገር የምትቃወሙ?